ቴምፖራሪ ፕሮቴክሽን ስታተስ ከአሳይለም ሰው ከጦርነት ረሃብ በተለይ ቶርቸር እንዲህ አይነት ታይራኒካል የሆኑ ሀገሮችን ጥለው ሲመጡ አሳይለም የሚጠይቁ ሰዎችን ሃንድል የሚያደርጉበት ሁሉም ሀገር የራሱ ፕሮሰስ አለው። አሜሪካም የራሱ ያ ፕሮሰስ አለው አሳይለም ሲከሮችን ሃንድል የምታደርግበት ማለት ነው። ቴምፖራሪ ፕሮቴክቲቭ ስታተስ ግን ኤክስትሪም ሲቹዌሽን ሲሆን ናት ኢቭን ያንን ፕሮሰስ ሁሉ ሳያደርግ የዛ አገር ናሽናል አሜሪካ መሬት ላይ ከተገኘ አውቶማቲካሊ ፕሮቴክትድ ይሆናል ማለት ነው። ሶ ቲፒኤስ ለአንድ ሀገር የሚሰጠው ኤክስትሪም ሲቹዌሽን ሆኗል ማለት ነው እዛ ሀገር ላይ። ሶ ያ ሰው ሄዶ አሳይለም እንኳን እስኪጠይቅ አይጠበቅበትም። ጀስት ቢኮዝ የዛ አገር ናሽናል መሆኑን ማሳየት ከቻለ ኦልሬዲ ፕሮቴክትድ ይሆናል ማለት ነው። አሜሪካ አፍሪካ ውስጥ ያላት አገሮች ቲፒኤስ የነበራቸው ሀገሮች በ2025 ኢትዮጵያ፣ ሱዳን፣ ሳውት ሱዳን፣ ሶማሊያ እና ካሜሩን ነበሩ። የካሜሩን ተቋርጧል በ2025። የሳውት ሱዳን ኖቬምበር 2025 ተቋርጧል። ሶማሊያ እስከ ማርች 2026 ኤክስቴንድድ ሆኗል። ስለዚህ የኢትዮጵያና የሱዳን ነበር የቀረው ማለት ነው። ይሄ ኦልሬዲ ኢንዲኬት የሚያደርገው ምንድን ነው? ኦልሬዲ ቢካዝ ኦፍ የኢሚግሬሽን ላይ ታፍ የሆነ ፖሊሲ የትራምፕ አድሚኒስትሬሽን ስላለው የተለያዩ ኤቪደንሶችን ፈልጎ፣ ምክንያቱም ዝም ብሎ እንደዚሁ እዚህ ሀገር ዲሞክራሲ ያለበት ሀገር ነው እንደምናውቀው፣ አድሚኒስትሬሽኑ ስለፈለገ ብቻ ዝም ብሎ ካንስል አያደርግም። ኤጀንሲዎቹ ካንስል መደረግ እንደሚፈልጉ ሲነገራቸው ያ ማለት ስቴት ዲፓርትመንት፣ ሲአይኤ፣ ሌሎች ናሽናል ሴኩሪቲ ኤጀንሲ እዛ ቲፒኤስ ያስፈልገዋል የተባለበት ሀገር ላይ መረጃ ይሰበስባሉ። ኢንቴንሽናቸው ማቆም እስከሆነ ድረስ ለማቆም የሚያስፈልግ ግብአት ሲያገኙ ወይም የተሻለ ስታተስ እንዳላቸው ሲያውቁ ያቆሙታል ማለት ነው። ምክንያቱም ፖሊሲውን ለማቆም ነው። እንዳይሹ አሁን ሱዳንና ኢትዮጵያ ብቻ ነበሩ። አሁን የኢትዮጵያ ቆመ ማለት ነው። ዲሴምበር 12 2025 ላይ አሁን ሱዳን ብቻ ነው አክቲቭ ቲፒኤስ ያላት ማለት ነው። ሶ ይሄ ማለት ምን ማለት ነው? ኦልሬዲ ኢንቴንሽኑ ለማቆም ሆኖ ግን ቫሊድ የሆነ ዝም ብለሽ በቀላሉ የምትሰጪው ነገር አይደለም። ቲፒኤስ ቫሊድ የሆነ ሪዝን ኤክሴኪቲቭ ቲሙ ለሌጅስሌቲቭ ብራንች የሚነግርበት በኋላም ደግሞ አክሽኑን ጀስቲፋይ የሚያደርግበት ይፈልጋል ማለት ነው። ሶ ምን ተገኘ እንግዲህ አሁን ቴምፖራሪ ፕሮቴክሽን ስታተስ ለመስጠት 3 ነው ክራይቴሪያው ለስቴት ዲፓርትመንት። ወይ ናቹራል ዲዛስተር ኃይለኛ ናቹራል ዲዛስተር መኖር አለበት፣ ወይ ኤፒደሚክስ መኖር አለበት፣ ወይም ደግሞ አርምድ ስትራግል ወይም ጦርነት። ስለዚህ ወይ ወረርሽኝ ወይ አስከፊ የተፈጥሮ አደጋ ወይም ደግሞ አስከፊ ጦርነት። እንግዲህ የመጀመሪያው ጊዜ በኢትዮጵያ ውስጥ ለመጀመሪያ ጊዜ በታሪኳ በኢትዮ ኤርትራ ጦርነት በይ፣ በደርግ ጊዜ የነበረው ጦርነት በይ፣ ኢቨን የሰሜኑ ጦርነት ብዙ ጊዜ ሜንስትሪም ሚዲያው የትግራይ ጦርነት የሚለው ግን በትግራይ በአማርና በአፋር የተደረገው ጦርነት ጊዜ ሁሉ ቲፒኤስ ተሰጥቶ አያውቅም። ኢትዮጵያ ውስጥ ለመጀመሪያ ጊዜ ቲፒኤስ የተሰጠው ዲሴምበር 12 2022 ላይ ነው። ከፕሪቶሪያ አግሪመንትን በኋላ መቼ? በአማራ ላይ ጦርነት ሲጀመር። ይሄ የሚያሳየው ሰብስበው አምጥተው እዚህ አሰስ ተደርጎ ቤዝድ ኦን ዳት ኢንፎርሜሽን ነው ቲፒኤስ የሚሰጠው የአማራው ጦርነት ምን ያህል አስከፊ እንደሆነ። በጣም በእርግጠኝነት በሰርቲኒቲ ቲፒኤስ ኢትዮጵያ ላይ የተሰጠው በአማራው ጦርነት መሆኑን እናውቃለን ማለት ነው። መቼ ነው የቆመው? ዲሴምበር 12 2025 ሶሪ ዲሴምበር 12 2025። መቼ ነው ስቴት ሴክሬታሪ ማርኮ ሩቢዮ ለአብይ የደወለው? ዲሴምበር 4 2025። ሶ ኦልሬዲ 2025 ላይ ቴምፖራሪ ፕሮቴክሽን ስታተስ ማለት እንግዲህ እንደምናውቀው ቴምፖራሪ ነው፣ ሁሌ አሰስ እየተደረገ ነው የሚሰጠው። ዲሴምበር 4 2025 ምንድን ነው ሌላ ሀፕን ያደረገው ነገር? ኤዩና ኢጋድ ኢንዶርስ ያደረጉት የተወሰኑ ሰዎችን ብቻ እንግዲህ እስከምናውቀው አፋህድ ኦፊሻሊ እኔ ሙሉ በሙሉ እንደ ድርጅት አልተደራጀኩም ብሏል። ኦፊሻሊ ለማለት ፈልጌ ነው። ከዛ በፊት የነበሩ ፕሮሰሶችን እናውቃለን። ሊደሮች ሄደው ከኢጋድ ጋር ንግግር እንዳደረጉ፣ እዛ ንግግር ላይ የኢዩና የዩኤስ ኦብዘርቨሮች እንደነበሩ ይሄን ሁሉ እናውቃለን። እና ግን ኤዩ ሪትራክት አላደረገም። ኢጋድ ሁለቱም ማንዴት ያላቸው ኦርጋናይዜሽኖች ናቸው አፍሪካ ላይ። ኢጋድም ኤዩም ኦፊሻል ስቴትመንቱም እስካሁን ሪትራክት አላደረገም፣ ኢቨን ኢፍ ኦፊሻሊ ደብዳቤ ከኤፍፒኦ ተሰጥቶም ቢሆን። ስለዚህ ዴይ ፒስ አግሪመንት በኤፍፒኦ እና በአማራ ናሽናል ሪጅናል ስቴት ኦን ቢሃፍ ኦፍ የኢትዮጵያ ፌዴራል ሪፐብሊክ ተደርጓል የሚለው ኒውስ ሲወጣ ምንድን የመጣው? የሪጅናል ፒስ ኤንድ ስቴቢሊቲ ዲስከስ ለማድረግ ብሎ ማርኮ ሩቢዮ ለአብይ ደወለለት ማለት ነው። ሶ
ምን እዚህ ላይ መደምደም እንችላለን ማለት ነው። ቲፒኤስ ለማቋረጥ ኦልሬዲ ናሽናል ፖሊሲያቸው የአድሚኒስትሬሽኑ ፖሊሲ ቲፒኤሶችን ለማቋረጥ ይፈልጋል። ኢሚግሬሽን ላይ ታፍ ፖሊሲ ነው ያለው። አት ሴም ታይም የኢትዮጵያ ቲፒኤስ የተሰጠው የአማራው ጦርነት በጣም አስከፊ በመሆኑ ነው። እንዳልኩሽ ፕሪቶሪያ አግሪመንት ከተፈረመ ከ1 ወር በኋላ ዲሴምበር ላይ የተሰጠው ኦልሬዲ ኤፕሪል ላይ ጦርነቱ ሊግም ማለት ነው። ከዛ በፊት ግን ኦልሬዲ ወለጋ መተከል ያ ሁሉ ሪፖርቶች ይገቡ የነበሩ አማራ ላይ ያለው ታርጌቲንግ አሳስቧቸው ነው ይሄ ቲፒኤሱ ለኢትዮጵያ የተሰጠው። ለዛ ሪፍሌክሽን ወደኋላ የምናየው ምንድነው፣ በኋላ እንመጣበታለን። የሃውስ ሪዞሉሽን 937 ኮንቴንት ብናይ እንደዚህ አይነት ኮንቴንት ያለው ጄኖሳይድን የሚጠቅስ ማለት ነው። እንደዚህ አይነት ኮንቴንት ያለው ሪዞሉሽን ዋር ክራይም፣ ሪሊጂየስ ታርጌቲንግ፣ ጦርነት እንዳለ ይሄ ሁሉ በአንድ ላይ አለ የተባለ ሪስፖንሲቢሊቲ ቱ ፕሮቴክትን ትሪገር ሊያደርግ የሚችል ሪዞሉሽን፣ እንደዚህ አይነት ጠንካራ ሪዞሉሽን ፕሮፖዝ ተደርጎ አያውቅም። ለዛውም ጀስት ገና በአንድ ምንድነው ሪፕሬዘንታቲቭ ማለት ነው ገና እሱን ኢንዶርስ የሚያደርጉ ሪፕሬዘንታቲቮች ስራ እየተሰራ ነው። ስለዚህ ዊ ኖ ዳት ቲፒኤሱ የመጣው ኦልሬዲ በአርምድ ስትራግሉ በአማራ ፋኖ አርምድ ስትራግል መሆኑን እና ራፓፕ ለማድረግ ኦልዶ ይሄን ማድረግ ይፈልግ የነበረ ቢሆንም መንግስት ኤፍፒኦ ወይም አፋህድ ወይም ደግሞ የአፋህድ ፋክሽን ነን ብለው የገቡ ከፍተኛ የሆነ የታሪክ ኃላፊነት አለባቸው። ምክንያቱም ጌቭ ያንን ሰበብ ይሄ በቲፒኤስ የሚያቆም ነገር አይደለም። በነገራችን ላይ ሬዚስተንሱ በጣም ጠንካራ ባይሆንና ትግሉን የማያውቅ ሰው ባይኖርና ሪዞሉሽኑ በዚህ በኩል ባይመጣ ኖሮ ኔክስት ስቴፕ ውል ቢ ምንድን ነው? ባይደን ያወጀው ሳንክሽን ነበር አይደለ? አጌንስት አብይ ቢኮዝ ዋር ክራይም ስለሚፈጥር ጦር መሳሪያ እንዳይገዛ ይሄ ኤክሴኪቲቭ ኦርደሩ 14046 ሴፕቴምበር 21 ላይ ያወጀው ትራምፕ እንደገና ኤክስቴንድ አጎት ነበረ። ምክንያቱም ጦርነቱ አማራ ክልል ላይ ስለቀጠለ ይሄ ፌክ ፒስ አግሪመንት መሆኑ እየተጋለጠ ባይመጣ ሰው ሁሉ ባይጮህ ኔክስት ስቴፕ ያ ሳንክሽን እስከ ማንሳት የሚሄድ እድል ነበረው። ግን እኔ ምኮራው በሬዚስተንሱ ምኮራው የህልውና ትግል በመሆኑ ቀጥ ብሎ ያለማቋረጥ አድቮካሲ በመስራት ይሄ ፒስ አግሪመንት የተባለ ነገር ትክክል እንዳልሆነ ፌክ አግሪመንት እንደሆነ ለማሳየት ይችላል። ስለዚህ ራፓፕ ላደርግልሽ የምፈልገው ቲፒኤሱን የማንሳት የራሳቸው ፍላጎት ቢኖራቸው አንፎርቹኔት የሆነ ኦፊሻል የሆነ ኢንዶርስመንት ጀስቲፊኬሽን ለመስጠት ምክንያት የሆነው ግን እዚህ ጋር ኤዩ ኢንዶርስ ያደረገው ኢንጂነርድ የሆነ ፌክ ፒስ ፕሮሰስ ነው። ለዛ ደግሞ እዚህ ላይ ብቻ አይቀርም ኢፌክቱ፣ ኢምፓክቱ ሪፕል ኢፌክት ስላለው ለወደፊት የሚደረጉ ሬዚስት ለማድረግ ሬዥሙን ለማጋለጥ አማራ ጀኖሳይድን ኤክስፖዝ ለማድረግ የሚደረጉ ነገሮች ሁሉ አፌክትድ እንዳይሆኑ ለወደፊቱ ይሄ ፒውር ኮር ሬዚስተንስ የሚባለው ሃስ ቱ ቢ ኬርፉል አይደንቲፋይ ላለማድረግ ክሊርሊ ይሄ አምቢጉቲ እስከሚጠራ ድረስ ክሊርሊ ይሄንን ኦፊሻሊ ቃል የሰጡ ድርጅቶች ሪትራክት እስከሚያደርጉ ድረስ ሌሎች አገሮች ሎቢ የምናደርጋቸው ይህንን ክራይም ኤክስፖዝ እንዲያደርጉልን የምናደርጋቸው አገሮች ከዚህ ፋክሽን ጋር አሶሲየት እንዳያደርጉን ክሊርሊ ይሄም ራሱ ፋክሽን ማለት ነው የለሁበትም ያለው የአፋህድ አሁን እዚህ ጉዳይ ላይ የለሁበትም ያለው ለህሉና ትግሉ ሲል ራሱን አክስሞ ትክክለኛውን ሌላውን ከዚህ ከፒስ ከፌኩ ፒስ ድርድር ጋር ምንም አይነት ስሙ ካልተነሳው ትግል ጋር ኢንዲቪጁዋሊ መቀላቀል አለበት ለህሉና ትግሉ ሲባል because this is not about brand or የድርጅት ስም this is about making sure ትግሉ ግሬ ኤሪያ ውስጥ እንዳይገባ ማለት ነው። Thank you። በጣም